ኦሪት ዘዳግም ምዕራፍ 2 ተራ ቁጥር 1 እግዚአብሔርም እንዳዘዘኝ ተመልሰን በኤርትራ ባሕር መንገድ ወደ ምድረ በዳ ሄድን። የሴይርንም ተራራ ብዙ ቀን ዞርን ተጓዝን አለ። ተራ ቁጥር 2 እግዚአብሔርም እንዲህ ብሎ ተናገረኝ። ይህንን ተራራ መዞር ይበቃችኋል አለኝ አላቸው። ተመለሳችሁም ወደ ሰሜን ሂዱ አለኝ አላቸው። ተራ ቁጥር 4 ሕዝቡንም እንዲህ ብለህ እዘዛቸው፣ በሴይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አገር ታልፋላችሁ። እነርሱም ይፈሯችኋል። እንግዲህ እጅግ ተጠንቀቁ በላቸው አለኝ አለ። ሙሴ ለእስራኤል ልጆች እንዲህ እያለ ይህን ይነግራቸው ነበር። ተራ ቁጥር 5 የሴይርን ተራራ ለኤሳው ልጆች ለኤሳውና ለልጆቹ ርስት አድርጌ ስለሰጠሁኝ እኔ ከምድራቸው ከነሱ ምድር የጫማ መርገጫ የምታህል እንኳ አልሰጣችሁምና እነርሱን እንዳትጣሏቸው አለኝ አላቸው ለእስራኤል። ተራ ቁጥር 6 ከእነርሱ በገንዘባችሁ ምግብ ገዝታችሁ ትበላላችሁ፣ ውሃም ቢሆን በገንዘባችሁ ገዝታችሁ ትጠጣላችሁ እንጂ ገንዘባቸውን እንዳትነኩባቸው አለኝ አላቸው። ተራ ቁጥር 7 አምላክህ እግዚአብሔር የእጅህን ሥራ ሁሉ ባርኮልሃልና በዚህ በታላቅ ምድረ በዳ መሄድህን አውቋልና በዚህ 40 ዓመት ውስጥ አምላክህ እግዚአብሔር ከአንተ ጋር ነበረና አንድም ነገር አላጣህም አልጎደለህም አለኝ አለ ሙሴ። ተራ ቁጥር 8 በሴይርም ከተቀመጡት ከወንድሞቻችን ከኤሳው ልጆች በአረባ መንገድ ከኤላትና ከኤጼዮን ጋብር አለፍን አለ። ተራ ቁጥር 9 ተመልሰንም በሞዓብ ምድረ በዳ መንገድ አለፍን። እግዚአብሔርም እንዲህ አለኝ፣ እኔ ኤርን ለሎጥ ልጆች ርስት አድርጌ ስለሰጠው ከምድሩ ርስት አልሰጣችሁምና ሞዓብን እንዳትጣሉት በሰልፍም እንዳትውጓቸው አለኝ ብሎ ሙሴ ለእስራኤል ልጆች ይህን ነገረ። ተራ ቁጥር 10 አስቀድሞ ታላቅና ብዙ ሕዝብ እንደ ኤናቅም ልጆች በቁመት የረዘሙ ኤሚማውያን በዚያ ተቀምጠው ነበር። ተራ ቁጥር 11 እነርሱም ደግሞ እንደ ኤናቅ ልጆች ራፋይም ይባሉ ነበር። ሞዓባውያን ግን ኤሚም ይሏቸዋል አለ። ተራ ቁጥር 12 ሆራውያንም ደግሞ አስቀድሞ በሴይር ላይ ተቀምጠው ነበር። የኤሳው ልጆች ግን አሳደዷቸው። እግዚአብሔርም በሰጠው በርስቱ ምድር እስራኤል እንዳደረገ ከፊታቸው አጠፏቸው፣ በስፍራቸውም ተቀመጡ አለ። ተራ ቁጥር 13 እግዚአብሔርም ተነሱ፣ የዘሬድንም ፈፋ ተሻገሩ አለን አላቸው። ተራ ቁጥር 14 የዘሬድንም ፈፋ ተሻግረን የዘሬድንም ፈፋ እስከ ተሻገርንበት ቀን ድረስ እግዚአብሔር እንደማለባቸው የሰልፈኞች ትውልድ ሁሉ ከሰፈሩ መካከል እስከ ጠፉ ድረስ ከቃዴስ በርኔ የተጓዝንበት ዘመን 38 ዓመት ሆነ አለ። ተራ ቁጥር 15 ከሰፈርም መካከል ተቆርጠው እስኪጠፉ ድረስ የእግዚአብሔር እጅ በላያቸው ነበረ አለ። ተራ ቁጥር 16 እስከ 19 እንዲህም ሆነ ሰልፈኞቹ ከጠፉ
ከሕዝቡ መካከል ከሞቱ በኋላ እግዚአብሔር እንዲህ ብሎ ተናገረኝ አለ ሙሴ ለእስራኤል ልጆች፣ አንተ ዛሬ የሞዓብን ዳርቻ ኤርን ታልፋለህ። ለሎጥም ልጆች ርስት አድርጌ ስለሰጠሁት ከአሞን ልጆች ምድር ርስት አልሰጥህምና በአሞን ልጆች አቅራቢያ ስትደርስ እንዳትጣላቸው እንዳትወጋቸው ብሎኛል ብሎ ለእስራኤል ልጆች ሙሴ ተናገረ። ተራ ቁጥር 20 ያም ደግሞ የራፋይም ምድር ተብሎ ተቆጠረ። ራፋይምም አስቀድሞ በዚያ ተቀምጠው ነበር። አሞናውያን ግን ዘምዙማውያን ብለው ይጠሯቸዋል። ተራ ቁጥር 21 ታላቅና ብዙም ሕዝብ እንደ ኤናቅም ልጆች ቁመታቸው የረዘሙ ነበሩ። እግዚአብሔር ከፊታቸው አጠፋቸው፣ እነርሱንም አሳደዳቸው፣ በስፍራቸውም ተቀመጡ። ተራ ቁጥር 22 ሖራውያንን ከፊታቸው አጥፍቶ በሴይር ለተቀመጡት ለኤሳው ልጆች እንዳደረገ እንዲሁ ለእነርሱም አደረገላቸው። እነርሱም አሳደው በስፍራቸው እስከ ዛሬ ድረስ ተቀመጡ አለ። ተራ ቁጥር 23 እስከ ጋዛም ድረስ በመንደሮች ተቀምጠው የነበሩትን ኤዋውያንን ከከፍቶር የወጡ ከፍቶራውያን አጠፏቸው፣ በስፍራቸውም ተቀመጡ። ተራ ቁጥር 24 ደግሞም አለ፣ ተነስታችሁ ሂዱ፣ የአርኖንንም ሸለቆ ተሻገሩ። እነሆ አሞራዊውን የሐሴቦንን ንጉሥ ሴዎንን ምድሩንም በእጅህ አሳልፌ ሰጥቼሃለሁ። እርሷን በመውረስ ጀምር፣ ከእርሱም ጋር ተዋጋ አለኝ እግዚአብሔር አለ። ተራ ቁጥር 25 ከሰማይ በታች ባሉ አሕዛብ ሁሉ ላይ ማስደንገጥህንና ማስፈራትህን እሰድ ዘንድ ዛሬ እጀምራለሁ። ወሬህን በሰሙ ጊዜ በፊትህ ይንቀጠቀጣሉ፣ ድንጋጤም ይይዛቸዋል አለኝ አለ። ተራ ቁጥር 26 ከቅዴሞትም ምድረ በዳ የሰላምን ቃል ይነግሩት ዘንድ ወደ ሐሴቦን ንጉሥ ወደ ሴዎን እንዲህ ብዬ መልእክተኞችን ላከው። በአገርህ ላይ ልለፍ አልኩት አለ። ተራ ቁጥር 27 በአውራ ጎዳናህ እሄዳለሁ፣ ወደ ቀኝም ወደ ግራም አልተላለፍም። ተራ ቁጥር 28ና 29 የምበላውን ምግብ በገንዘብ ሽጥልኝ፣ የምጠጣውንም ውሃ በገንዘብ ስጠኝ። በሴይር የተቀመጡ የኤሳው ልጆች በኤርም የተቀመጡ ሞዓባውያን እንዳደረጉልኝ አምላካችን እግዚአብሔር ወደሚሰጠን ምድር ዮርዳኖስን እስከምንሻገር ድረስ ብቻ በእግሬ ልለፍ አልኩት አለ። ተራ ቁጥር 30 የሐሴቦን ንጉሥ ሴዎን ግን ያሳልፈን ዘንድ አልፈቀደም። እንደ ዛሬው ሁሉ በእጅ አሳልፎ ይሰጠው ዘንድ አምላክህ እግዚአብሔር መንፈሱን አድፍኖበታልና ልቡንም አጽንቶታልና አለ። ተራ ቁጥር 31 እግዚአብሔርም ሴዎንንና ምድሩን በእጅ አሳልፌ መስጠት እነሆ ጀምሬአለሁ፣ ምድሩን ትገዛት ዘንድ መውረስ ጀምር አለኝ አለ። ተራ ቁጥር 32ና 33 ሴዎንም ሕዝቡም ሁሉ ሊጋጠሙት ሊዋጉት ወደ ያሀጽ መጡ። አምላካችንም እግዚአብሔር እርሱን አሳልፎ ሰጠን። እርሱንም ልጆቹንም ሕዝቡንም ሁሉ መታናቸው፣ ወጋናቸው፣ ድልም አደረግናቸው። ተራ ቁጥር 34 በዚያን ጊዜም ከተሞቹን ሁሉ ወረስን፣
የተቀመጡባቸውንም ሰዎች ሁሉ ሴቶችንም ሕፃናቶችንም አጠፋን፣ አንዳችም አላስቀረንም። ተራ ቁጥር 35 ከብቶቻቸውንና ከተሞቻቸውን ያገኘነውን ብዝበዛ ለራሳችን ወሰርን እንጂ በአርኖን ቆላ አጠገብ ለራሳችን አደረግን አለ። ተራ ቁጥር 36 በአርኖን ቆላ አጠገብ ካለችው ከአሮኤር ከሸለቆውም ውስጥ ካለችው ከተማ ጀምረን እስከ ገለዓድ ድረስ ማንኛይቱንም ከተማ አልጠነከረችብንም፣ አምላካችን እግዚአብሔር ሁሉን አሳልፎ ሰጥቶናልና አለ። ተራ ቁጥር 37 ዳሩ ግን አምላካችን እግዚአብሔር ወደ ከለከለን ሁሉ ወደ አሞን ልጆች ምድር በያቦቅም ወንዝ አጠገብ ወዳለው ስፍራ ሁሉ በተራራውም አገር